ስላንቺም ማብራራ ስለ ደላላና ስለ ጎመን ሻጭ እኔ ግን ሌት ቀን ያቺ የጮኩባት ምን አድርገኝ እንደዚህ ትላንት እንደዚህ ተገራሻሽ ዋሲውን ሁሉ ሲወረወሩ አየሁሽ። እውነትሽን ነው። ለምን ያን ጊዜ እንደዛ ደቡቦች ሲሰፍሩብሽ እንደዛ አመናጭቀሽ አልወረወርሽም? በይ ደቡቦች በዛ ልክ ሲሰፍሩብሽ ለምን አመናጭቀሽ? ፌበን አቁሚ። ትላንት እኔ ላይ እኔ የምናገረው ልናገር ነው። ጆከር እንደዛ አይቀጥልም። በሰላማዊ መንገድ አውሩ እናስይዘዋለን ያሉት በውስጥ ነው። የሙኒትን ማራቁ ስለሌላ ጉዳይ ነው። አሽከርክራ እንደዛ ተገላምጣ ለምን ያን ጊዜኛ እንደዛ ስም ነው ለምን አላባረርሽኝ? የምን አማራ ነው ብለሽ ለምን አላሽቀነጠርሽኝ? አላወቀችም። ጆከር አላወቀችም። ስላላወቀች አላሽቀነጠርሽኝ። እኔ አርጌልሻለሁ ይሄንን ብያለሁ ሳይሆን ማንኛችሁንም ምንም አይነት ነገር ስትነኩ ከጎናችሁ ነው። እናቴ ትሙት ማንም ሰው ለማንም ሰው ክፋትን አልፈልግም። ማንም ሰው እንዲከፋ አልፈልግም። በተለይ እንደ ብሔር ተነስቶ ሰው ተነክቶ እንዲታመምም አልፈልግም። ጉሮሮዬን ዘግቼ 2 ቀን እንቅልፍ ሳልተኛ ነው በዛ ጉዳይ ላይ ሲጨቃጨቅ ነው። ትላንት ግን በጣም ያመመኝ የምን አማራ ብለሽ ዋሲውንም ወርውረሽ ስታወርጅ በጣም ነው ያመመኝ። ጋይስ ቤታዩ አልተነካችም ወገን ለኔ ህቴልሽ ያዘንኩት ያን ጊዜ ብወረውሪን ምንም መስሎ አይታየኝም። ኬክም ተሰብስበን ቆርሰናል በጊዜው ላይ። ዋናው ግን አትካዱ። መካድ እኔ አድርጌላችኋለሁ። ግዴታዬን ነው የተወጣ አማራ ስለሆንሽ ብቻ ግዴታዬን ነው የተወጣሁልሽ። ግዴታዬን ነው የተወጣሁት እንጂ ተገድጀም ከፍለሽኝ አድርገሽልኝ አይደለም። ማን እናንተ ተሰልፋችሁ ዘመቻ ወጣችሁ እኔ አንገቴን ልደፋ